ሰኔ 1967 ዓ.ም መካከለኛው ምስራቅ ምድር ላይ የነፈሰው ንፋስ ተራ የበጋ ንፋስ አልነበረም። የባሩድ የፖለቲካ ውጥረትና የደም ሽታ ያዘለ የዓለምን የጂኦፖለቲካ ካርታ ለአንዴና ለመጨረሻ ጊዜ ለመቀየር የተመዘዘ የጦር ሰይፍ ነበረ። በዓለም ታሪክ ውስጥ ከተመዘገቡ ጦርነቶች ሁሉ በአጭር ጊዜ ፍጻሜውን በማግኘቱና ከዛ ይበልጥ ደግሞ አሁን እስካለንበት ጊዜ የረጅም ጊዜ ተጽዕኖ ያመጣ ትልቅ የታሪክ ማዕበል ነበረ። በአንድ በኩል ከተመሰረተች ገና 2 አስርት ዓመታት እንኳን ያላስቆጠረችው እስራኤል፣ በሌላ በኩል ደግሞ ለዘመናት በቀኝ ግዛት ቀንበር ስር አልፈው በቅርቡ ነፃነታቸውን ያወጁ የፊልስጤማውያን የመሬት መብት ለማስከበርና ብሔራዊ ክብራቸውን ለመመለስ የቆረጡ የግብፅ የሶሪያና የዮርዳኖስ ጥምር ኃይሎች። ይሄ ጦርነት ለ6 ቀናት ብቻ የተካሄደ ቢሆንም ያስከተለው ፖለቲካዊ ጠባሳ፣ ሰብአዊ መቅሰፍትና የቀጠናው ኃይል ሚዛንን ለዘመናት የሚሻገር ማህደር ጥሎ አልፏል። ለአንዳንዶቹ የእስራኤልን ሕልውና ያረጋገጠ ተአምራዊ ወታደራዊ ስልት ሲሉ፣ ሌሎቹ ደግሞ በበኩላቸው ዛሬም ድረስ ያለውን የፋላስቲን መፈናቀልን ያጠናከረ ታላቅ የጥፋት ሰይፍ የተመዘዘበት መጀመሪያ ይሉታል። ለመሆኑ እነዚህ ወገኖች ወደዚህ አስፈሪ የእርስ በርስ እልቂት የገፋፋቸው እውነተኛው መሬት ላይ የነበረው ሐቅ ምን ነበረ? በዓለም ወታደራዊ ታሪክ ውስጥ ስሙን በጉልህ የጻፈው ድንገተኛው ጥቃት እንዴት ተፈጸመ? ሁለቱ ወገኖች ምን ያህል ዋጋ ከፈሉ? ይህም ፕሮግራም እስከ መጨረሻው ከተከታተላችሁ እነዚህን እውነታዎች፣ የስድስቱን ቀን ጦርነት ምን እንደሚመስል በሰፊው እንመለከታለን። አብራችሁን ቆዩ፣ ታተርፉበታላችሁና። ታሪክ እንደሚነግረን ታላላቅ ጦርነቶች በአንድ ጀንበር አይፈነዱም። በሰኔ 1967 የፈነዳው የስድስቱ ቀን ጦርነት ከ2 አስርት ዓመታት በላይ የተከማቸ የፖለቲካ የርዕዮተ ዓለምና የድንበር ውጥረት እሳተ ገሞራ ፍንዳታ ነበረ። እንደ አውሮፓውያን አቆጣጠር በ1948 እስራኤል ስትመሰረት በአረብ ሀገራት ዘንድ የተፈጠረው የታሪክ ቁስል በ1956ቱ የሲዩዝ ቦይ ቀውስ ወቅት የተመዘገበ አለመግባባት ሳይሽር የቆየ ጠባሳ ነበረ። በ1960ዎቹ አጋማሽ ግን ውጥረቱ አዲስ መልክ ያዘ። በተለይም በሶሪያና በእስራኤል ድንበር ላይ በነበረው የጦር መሳሪያ ነፃ ቀጠና ዲሚሊታራይዝ ዞን ውስጥ በግብርና መሬቶች ይዞታና በዮርዳኖስ ወንዝ የውሃ ክፍፍል ዙሪያ ተከታታይ ግጭቶች ይከሰቱ ጀመር። ፍልስጤማውያን ታጣቂዎች ከሶሪያና ከዮርዳኖስ ድንበር የተነሱ በእስራኤል ላይ ጥቃት ሲሰነዝሩ፣ እስራኤል ደግሞ ከባድ የአጸፋ እርምጃዎችን ትወስድ ጀመር። ይህ በድንበር አካባቢ የሚደረግ የደፈጣ ውጊያና የተኩስ ልውውጥ መላውን ቀጠና ወደማይቀረው የጦርነት አዙሪት እየገፋው መጣ። እንደ አውሮፓውያን አቆጣጠር በ1967 ግንቦት ወር ላይ ግን ክስተቶቹ ሊገቱ ወደማይቻል ፈጣን የጦርነት አቅጣጫ ተቀየሩ። ለዚህም መሰረታዊ የሆኑትኝ 3 ዋና ዋና ክስተቶች በዝርዝር እስቲ እንመልከት። የመጀመሪያው ግፊት የመጣው ከቀዝቃዛው ጦርነት ሌላ ኃያላን መንደር ነበረ። ግንቦት 13 ቀን 1967 ዓ.ም የሶቪየት ኅብረት የስለላ ድርጅት ለግብፅ መንግስት አንድ እጅግ አስቸኳይ መረጃ አስተላለፈ። መረጃው እስራኤል በሶሪያ ድንበር ላይ ከ11 እስከ 13 የሚደርሱ የጦር ብርጌዶችን አሰልፋለች። በቅርብ ቀናቶች ውስጥ በሶሪያ ላይ መጠነ ሰፊ ጥቃት ለመሰንዘር አቅዳለች የሚል መረጃ ነበር። ይህ መረጃ በኋላ ላይ በተባበሩት መንግስታት ታዛቢዎችና በእስራኤል በኩል ሙሉ በሙሉ የተሳሳተና መሬት ላይ የሌለ መሆኑ ቢረጋገጥም በወቅቱ ግን በካይሮ የነበረውን የፖለቲካ አየር ቀየረው። የግብፅ ፕሬዝዳንት ገማል አብዱ ናስር በአረብ ህዝቦች ዘንድ የነበረውን የታላቅነት ለማስጠበቅና የሶሪያን ደህንነት ለመጠበቅ ሲል እርምጃ ለመውሰድ ተገደደ። ፕሬዝዳንት ገማል አብዱ ናስር መረጃው የተጋነነ መሆኑ ቢጠራጠርም እንኳን በአረብ ብሔርተኛ መሪነቱ ላይ የሚሰነዘረው የውስጥና የውጭ ትችት ለማስቀረት የጦርነት ዝግጅቱን ለመጀመር ወሰነ። ሁለተኛው ደግሞ የሲና መተማመንና የቴህራን የባህር ወሽመጥ መዘጋት። ግንቦት 16 ቀን ገማል አብዱ ናስር የመጀመሪያውን ታላቅ እርምጃ ወሰዱ። ከ1956ቱ ጦርነት ጀምሮ በግብፅና በእስራኤል መካከል በሲና በረሃ ተሰማርቶ የነበሩ የተባበሩ መንግስታት የሰላም አስከባሪ ኃይል በአስቸኳይ ቀጠናውን ለቆ እንዲወጣ ጠየቁ። የተባበሩት መንግስታት ድርጅትም ጥያቄውን ተቀብሎ ሰራዊቱን አስወጣ። ወዲያውኑ የግብፅ ጦር ወደ ሲና በረሃ በመግባት ከእስራኤል ድንበር ጋር ተፋጠጡ።
ነገር ግን ታሪካዊውን ውሳኔ ቀየረውና የጦርነቱን መለከት የነፋው የሰኔ 22 ውሳኔ ነበረ። የግብፁ ፕሬዝዳንት ገማል አብዱ ናስር የእስራኤል ብቸኛ የደቡብ የንግድ መውጫና የነዳጅ ማጓጓዣ መስመር የሆነውን የቴህራን የባህር ወሽመጥ ለሁሉም የእስራኤል መርከቦችና እስራኤልን ለመጎብኘት የውጭ ሀገር የጭነት መርከቦች ለሚመጡት ሁሉ ዝግ መሆኑን አወጀ። ይህ እርምጃ በእስራኤል እይታ ፍጹም ቀይ መስመር ማለፍ ማለት ነበረ። ምክንያቱም እስራኤል እንደ አውሮፓውያን አቆጣጠር በ1957 የቴህራን ወሽመጥ መዘጋትን እንደ ጦርነት አዋጅ ኮዝቢል እንደምትቆጥረው ለዓለም ማህበረሰብ በግልጽ አሳውቃ ነበረ። በእስራኤል በኩል ይህ የኢኮኖሚ ማነቆና ህልውናን የመፍታት እርምጃ ተደርጎ ሲወሰድ፣ በአረቦቹ በኩል ግን የፍልስጤምን መብት ለማስከበርና የሉዓላዊነት መብት ለመጠበቅ የተወሰደ ህጋዊ እርምጃ ተደርጎ ተቆጠረ። ሶስተኛው ምክንያት የአረብ ሀገራት ጥምረትና የከበባው ስነ ልቦና። በመጨረሻም የፖለቲካውን ክበብ ሙሉ በሙሉ የዘጋው የአረብ ሀገራት ወታደራዊ ህብረትን መፍጠር ነበር። እስከ ግንቦት መጨረሻ ድረስ የዮርዳኖሱ ንጉሥ የሆኑት ሁሴን ከግብፁ ፕሬዝዳንት ናስር ጋር የነበራቸውን ግንኙነት ያሻከረ ነበረ። ነገር ግን በአረብ ሀገራት ህዝቦች ዘንድ የነፈሰው የጦርነት ስሜት ንጉሥ ሁሴንን ምርጫ ሳጣቸው። ግንቦት 30 ቀን 1967 ንጉሥ ሁሴን በድንገት ወደ ካይሮ በመብረር ከግብፅ ጋር የጋራ መከላከያ ስምምነት ተፈራረሙ። ብዙም ሳይቆዩ ሶሪያና ኢራቅም የዚህ ጥምረት አካል ሆኑ። የአረብ መገናኛ ብዙሃንና የካይሮ የአረቦች ድምፅ ቮይስ ኦፍ አረብ ሬዲዮ ጣቢያ እስራኤልን ሙሉ በሙሉ የመደምሰስና የማጥፋት ዘመቻዎችን ያዘሉ ስሜታዊ መፈክሮችን ሌት ተቀን ማስተላለፍ ጀመሩ። ይሄ ሁኔታ በሁለቱም ወገኖች ላይ የተለያየ ስነ ልቦና ፈጠረ። በአረብ መሪዎች ዘንድ ንግግሮችና ህብረቱ ለህዝቡ ፍጆታና ለፖለቲካ የበላይነት የሚደረጉ የኃይል ማስረጃዎች ቢሆኑም፣ በእስራኤል በኩል ግን ሁኔታው በፍጹም የተለየ ትርጉም ነበረው። እስራኤላውያንም ከደቡብ በግብፅ፣ ከምስራቅ በዮርዳኖስ፣ ከሰሜን በሶሪያ የተደረገብን ከበባ ከናዚ የዘር እልቂት ቀጥሎ ሁለተኛው የዘር ማጥፋት አደጋ ነው ስል እቆጥረዋለሁ አለች። ክበቡ ተጠናቀቀ። ሁለቱም ወገኖች ጣታቸውን በቃታ ላይ አሳረፉ። አሁን የሚቀረው የመጀመሪያው ተኩስ ማን ይተኩሳል የሚለው ጥያቄ ብቻ ነበረ። በወታደራዊ ስልጠናና ስትራቴጂ ውስጥ አንድ የታወቀ ህግ አለ። ጦርነቱ በወረቀት ላይ ባሉ ቁጥሮች ብቻ መተንበይ አይቻልም። ሆኖም ግን በሰኔ 1967 መጀመሪያ ላይ የነበረው የኃይል አሰላለፍ በቁጥርና የታጠቁት ትጥቅ ብቻ ለተመለከተ ሰው ፍጹም ወደ አንድ ወገን ብቻ ያጋደለ ይመስል ነበረ። በአንድ በኩል በአህጉራዊ ደረጃ ግዙፍ ሰራዊት፣ ዘመናዊ የሶቪየት ህብረት የጦር መሳሪያዎችና ሰፊ መልክዓ ምድር ምሽግ ያላቸው አራት የአረብ ሀገራት ጥምረት፣ በሌላ በኩል ደግሞ መልክዓ ምድር ጠባብ፣ በህዝብ ቁጥር አነስተኛና በሶስት አቅጣጫ በተከፈተ ግንባሮች ለመከላከል እስራኤል ተሰልፈው ነበረ። ይህንን ወታደራዊ ሚዛን በትክክል ለመረዳት የሁለቱንም ወገኖች አቅም በዝርዝር እንመልከት። የአረቡ ጥምረት ኃይሎች ወታደራዊ መዋቅርና ስትራቴጂ። የግብፅ፣ የሶሪያና የዮርዳኖስና የኢራቅ ጥምር ኃይል በሰው ኃይልም ሆነ በከባድ መሳሪያ ረገድ ከፍተኛ የበላይነት ነበረው። የሰው ኃይል ጥንካሬ በጥምረቱ በድምር ከ540 ሺህ በላይ በቋሚነት የተደራጀ የሰለጠነና ሙሉ ትጥቅ የለበሰ ሰራዊት በግንባር ላይ አሰልፎ ነበረ። ከእነዚህ ውስጥ ግብፅ ብቻዋን ወደ 240 ሺህ የሚጠጋ ሰራዊት አላት። 100 ሺህ የሚሆኑትኝ በሲና በረሃ ከእስራኤል ድንበር ጋር ተፋጠው ነበረ። የታንክ ብዛት የአረቡ ጥምረት ወደ 2500 የሚጠጉ ታንኮች ይዘዋል። አብዛኞቹ በወቅቱ ዘመናዊ የነበሩትኝ የሶቪየት ህብረት ምርት የሆኑትኝ ቲ54፣ ቲ55 እና ፒቲ76 ታንኮች ነበሩ። እነዚህ ታንኮች በከባድ የጦርነት ትጥቃቸውና በምሽግ የመዋጋት አቅማቸው የላቁ ነበሩ። ሶስተኛው የአየር ኃይል አቅም። በአየር ግንባር ጥምረቱ ወደ 950 የሚጠጉ የጦር አውሮፕላኖች ታጥቀው ነበር። ከነዚህ ውስጥ ዋነኞቹ የሶቪየት ፈጣን ተዋጊ ጀቶች የሆኑትኝ ሚግ 21 ሲሆኑ በወቅቱ ከነበሩት ምዕራባውያን ጀቶች ጋር እኩል መወዳደር የሚችሉ ነበረ። ነገር ግን ከአዛዊ በላይነት ጀርባ የአረብ ጥምረት መዋቅር ድክመቶች ነበሩበት። አንደኛው ወታደራዊ ትዕዛዝ አሰጣጡ በሶቪየት ህብረት አስተምሮ ላይ ብቻ የተመሰረተ ነበረ። እጅግ የተማከለና ከበላይ አካል ውሳኔ ውጪ በታችኛው መኮንን ደረጃ ውሳኔ የማይሰጥበት
ጠንካራ መዋቅር ሪጅድ ኮማንድ ስትራክቸር ነበረው። ሁለተኛና ዋነኛ ድክመቱ ደግሞ የጥምረቱ ሀገራት መሪዎች መካከል የነበረው የፖለቲካ አለመተማመን ሲሆን ይህ በጦርነቱ ወቅት የተለያዩ ግንባሮች መካከል ፈጣንና የተቀናጀ መረጃ ለመለዋወጥ ትልቅ ጋሬጣ ሆነባቸው። አሁን ደግሞ የእስራኤልን መከላከያ ኃይል መዋቅርና ስትራቴጂ እንመልከት። በእስራኤል በኩል ያለው ወታደራዊ ስሌት ፍጹም በተለየ ፍልስፍና ላይ የተገነባ ነበረ። የመጀመሪያው የእስራኤል የሰው ኃይል። የእስራኤል ቋሚ ሰራዊት አነስተኛ የነበረ ቢሆንም አገሪቱ መላው ሕዝቧን ያሳተፈ የክተት አዋጅ በማወጅ በጥቂት ቀናት ውስጥ 264,000 ሰራዊት ማሰለፍ ችላለች። ነገር ግን ይህ ሰራዊት አብዛኛው ተጠባባቂ ወይም የሲቪል ማህበረሰብ አባላት በመሆናቸው ጦርነቱ ለረጅም ጊዜ የሚቀጥል ከሆነ የሀገሪቱ የሲቪል ኢኮኖሚ ሙሉ በሙሉ የመቆም አደጋ ነበረው። ይሄም እስራኤል ፈጣንና ወሳኝ ጦርነት የማድረግ ስትራቴጂ እንድትከተል አስገዳጅ ምክንያት ሆነ። የእስራኤል የታንክ ኃይል። እስራኤል ወደ 800 የሚጠጉ ታንኮች ነበሯት። እነዚህ ታንኮች የብሪታንያ ምርት የሆኑትን ሴንቹሪስ የሚባሉ ታንኮችና የተሻሻሉ የአሜሪካ ሸርማን ታንኮች ነበሩ። በቁጥር ቢያንሱም የእስራኤል ታንኮች ረጅም ርቀት ላይ ያሉ ኢላማዎችን በትክክለኝነት የመምታት ረገድ ከፍተኛ ስልጠና ወስደው ነበረ። በሶስተኝነት የምንመለከተው የአየር ኃይል አቅም። እስራኤል የነበሯት የጦር አውሮፕላኖች 300 አካባቢ ብቻ ሲሆኑ አብዛኞቹ የፈረንሳይ ምርት የሆኑትን ሚራጅ 3 እና ዳሶ ኡራጋን ጀቶች ነበሩ። ይሁን እንጂ የእስራኤል ትልቁ ጥንካሬ በቁጥር ሳይሆን በጥራት ላይ ነበረ። የትዕዛዝ መዋቅሩ የታችኛው መኮንን በጦር ሜዳ ላይ እንደ ሁኔታው አይቶ የመወሰን ሰፊ ነፃነት የሚሰጥ ነበረ። ከነዚህ በላይ የሀገሪቱ የስለላ ድርጅት ሞሳድና ማን የአረብ ሀገራትን ወታደራዊ መዋቅር፣ የአየር ማረፊያዎች ስነ መልክዓ ምድርና የራዳር ስርጭቶች እስከ መጨረሻው ቅንጣት ድረስ ያጠኑበት ፍጹም የሆነ መረጃ የበላይነት ነበራቸው። ከቁጥር ባሻገር በሁለቱም አየር ኃይል መካከል የነበረው አሰራር ጥራት እጅግ የተለያየ ነበረ። ለእርዳታ የተሰለፈው የእስራኤል ምድር ላይ ያሉ የቴክኒክ ባለሙያዎች አንድ የጦር ጀት ከበረረ ተመልሶ ሲመጣ ነዳጅ ቀርተው ቦምብ ጭነው እና ሙሉ ፍተሽ አድርገው በ8 ደቂቃ ውስጥ መልሰው ለአየር ውጊያ ማሰማራት ይችሉ ነበረ። በአረብ ሀገራት በኩል ግን ይሄ የቴክኒክ ሽግግር ከ2 እስከ 3 ሰዓታት ይወስድ ነበረ። ይህ ማለት እስራኤል ባሏት 300 ጀቶች ብቻ በአንድ ቀን ውስጥ በተደጋጋሚ በማብረር የአረቦችን የቁጥር የበላይነት ማመጣጠን የምትችልበት ዘዴ ቀይሮላት ነበረ። ሰኔ 5 ቀን 1967 ዓ.ም ረፋድ 7 ሰዓት ከ45 ደቂቃ በካይሮና በሲና በረሃ ላይ የነበረው የጠዋት ጭጋግ ተኖ አላበቃም ነበረ። በግብፅ ወታደራዊ አየር ኃይል ማረፊያ ላይ የነበሩት አብራሪዎች፣ የቴክኒክ ባለሙያዎች የጠዋቱን የክትትል በረራ አጠናቀው ቁርሳቸውን እየተመገቡ በሰላማዊ ስሜት ውስጥ ነበሩ። የግብፅ ወታደር አዛዦች በካይሮ የትራፊክ መጨናነቅ ውስጥ ሆነው ወደ የመስሪያ ቤታቸው እያመሩ ነበር። የቀጠናው የራዳር መቃወሚያዎች ምንም አይነት ያልተለመደ የጠላት እንቅስቃሴ አላሳዩም። ነገር ግን በዚች ቅጽበት ለዓመታት በጥናትና በሚስጥር ሲታሸግ የቆየው የእስራኤል ኦፕሬሽን ፎከስ የተሰኘው ድንገተኛ ቀዳሚ ጥቃት በተግባር ላይ ዋለ። እስራኤል በአገሪቱ ታሪክ ታይቶ የማይታወቅ ታላቅ ቁማር ተጫወተች። መላው አገሪቱ የአየር ኃይል ለመከላከል ሲባል ጥቂት ጀቶች ብቻ በማስቀረት ወደ 200 የሚጠጉ የጦር አውሮፕላኖችን በአንድ ጊዜ ወደ ሰማይ አሰማራች። ጥቃቱ ስኬታማ እንዲሆን የነበረው ስልታዊ ዕቅድ 3 ዋና ዋና ምሰሶዎች ላይ ያረፈ ነበረ። የመጀመሪያው ስሌት የጠላትን ዓይን ማታለል ነበረ። የእስራኤል ጀቶች በቀጥታ ወደ ግብፅ ከመብረር ይልቅ መጀመሪያ ወደ ምዕራብ አቅጣጫ ወደ ሜዲትራሊያን ባህር በረሩ። በመቀጠልም የግብፅ የራዳር ሞገዶች ለማምለጥ ሲሉ ከባህር ጠለል በላይ ጥቂት ሜትሮች ብቻ ዝቅ ብለው ከ30 ጫማ በታች በሆነ ከፍታ በከፍተኛ ፍጥነት ተጓዙ። በበረራው ወቅት ፍጹም የሆነ ራዲዮ ጸጥታ ታውጆ ነበረ። አብራሪዎቹ እርስ በርሳቸው እንኳን በራዲዮ መገናኘት አይችሉም ነበር። ይልቁንም በእጅ ምልክት ብቻ ይነጋገሩ ነበር። በዚህም ምክንያት የግብፅና የዮርዳኖስ የራዳር ጠባቂዎች አውሮፕላኖቹ በምዕራብ በኩል ተመልሰው ወደ ግብፅ መሬት እስኪገቡ ድረስ ሊያገኟቸው አልቻሉም። ጥቃቱ የመጣው ግብፅ ከምትጠብቀው ከምስራቅ አቅጣጫ ሳይሆን ባልተጠበቀ ሁኔታ ከሰሜንና ከምዕራብ አቅጣጫ ሆነ። ሁለተኛው ደግሞ የሰዓት ምርጫና የስትራቴጂያዊ ስሌት ነበረ። ጥቃቱ የተፈጸመው ሰዓቱ 7:45
ኤም መሆኑ በወታደራዊ ሳይንስ ውስጥ ትልቅ ቦታ የሚሰጠው ስሌት ነበረ። አብዛኛውን ጊዜ ድንገተኛ ጥቃቶች ጎህ ሲቀድ እንደሚፈጸም ስለሚታወቅ የግብፅ አየር ኃይል እስከ ጠዋት 7 ሰዓት ድረስ ከፍተኛ ጥንቃቄ እያደረገ ነበረ። የጠዋት የጥበቃ በረራ አልቆ አብራሪዎቹ ዘና የሚሉበት ሰዓት እስራኤል በጥናት አውቀው ነበረ። በተጨማሪም በዛ ሰዓት የግብፅ ወታደራዊ ከፍተኛ መኮንኖች በካይሮ ጎዳናዎች ላይ በትራፊክ ውስጥ ስለነበሩ ጥቃቱ ሲፈጸም ፈጣን የትዕዛዝ ውሳኔ መስጠት የማይችሉበት የአመራር ክፍተት ተፈጥሮ ነበረ። እስራኤል አውሮፕላኖቹን መጀመሪያ ላይ ኢላማ ያደረገችው የግብፅ ጀቶች አልነበረም። ይልቁንም የጦር ሜዳው የሩጫ መንገዶች ነበሩ። ፈረንሳይና እስራኤል በጋራ ያዘጋጁትን ልዩ የኮንክሪት ማውደሚያ ቦምቦችን በመጠቀም የአየር ማረፊያ መንገዶችን አፈነዷቸው። ይህ እርምጃ መሬት ላይ የነበሩት ዘመናዊ የግብፅ ሚግ 21 ጀቶች ወደ ሰማይ መነሳት እንዳይችሉ እዚያው ባሉበት እንዲታሰሩ አደረጋቸው። በመቀጠልም እስራኤላውያኑ አብራሪዎች መሬት ላይ የታጠቁ አውሮፕላኖች አንድ በአንድ በማሽን ጠመንጃ እና በሮኬት አወደሟቸው። ሶስተኛው ደግሞ በመጀመሪያዎቹ 3 ሰዓት ውስጥ ብቻ ኦፕሬሽን ፎከስ ፍጹም ወሳኝ የሆነ ስኬት አስመዘገበ። 11 የግብፅ የአየር ማረፊያዎች ሙሉ በሙሉ ከጥቅም ውጭ ሲሆኑ ከ300 በላይ የግብፅ የጦር አውሮፕላኖች ሳይነሱ መሬት ላይ እንዳሉ ወደ አመድነት ተቀየሩ። ግብፅ ገና በጠዋቱ አየር ኃይሏን 90% አጣች። ይህ በዓለም ወታደራዊ ታሪክ ውስጥ ታይቶ የማይታወቅ አስከፊ የአየር ላይ ጥቃት ነበረ። ነገር ግን ታሪክ በዚህ ብቻ አላበቃም። የግብፅ ጦር አዛዥ ፊልድ ማርሻል አብደል ሐኪም አመር የደረሰውን ታላቅ ውድመት ለፕሬዝዳንት ናስርም ሆነ ለሌሎች የአረብ ሀገራቶች ለመንገር ፈራ። ይልቁንም የእስራኤልን ጥቃት መክተናል፣ 75 የእስራኤል አውሮፕላኖች ጥለናል፣ ወደ ቴልአቪቭ እያመራን ነው የሚሉ ፍጹም የሐሰት መረጃዎች ለዮርዳኖስና ለሶሪያ አስተላለፈ። በዚህ የሐሰት ድል ስሜት የተገፋፈው ዮርዳኖስ የሶሪያና የኢራቅ አየር ኃይሎች በሰኔ 5 ቀትር ላይ በእስራኤል ከተሞች ላይ የአየርና የከባድ መሳሪያ ጥቃት መሰንዘር ጀመሩ። ይህንን የጠበቀው የእስራኤል አየር ኃይል ለመጀመሪያው ጥቃት አጠናቆ እንደተመለሰ አውሮፕላኖቹን በፍጥነት በነዳጅና በቦምብ ሞልቶ ወደ ምስራቅና ሰሜን አቅጣጫ በረረ። በዕለቱ ከሰዓት በኋላ በተደረገው ሁለተኛው ጥቃት ማዕበል እስራኤል የዮርዳኖስን አየር ኃይል ሙሉ በሙሉ 28 አውሮፕላኖችን፣ የሶሪያ አየር ኃይል ግማሽ ያህሉን ከ50 በላይ አውሮፕላኖችና በኢራቅ የሚገኙ ወታደራዊ መቃወሚያዎችን ደበደበች። ሰኔ 5 ቀን 1967 ዓ.ም ፀሐይ ስትጠልቅ የመካከለኛው ምስራቅ የኃይል ሚዛን ለአንዴና ለመጨረሻ ጊዜ ተቀይሮ ነበረ። የአረብ ጥምረት በድምሩ ከ400 በላይ የጦር አውሮፕላኖች በአንድ ቀን ውስጥ አጥቷል። እስራኤል ግን ያጣችው 19 የሚያክል አውሮፕላኖች ብቻ ሲሆን አብዛኞቹም በጸረ አውሮፕላን መቃወሚያዎች የተመቱ ነበሩ። ይህ ወታደራዊ ስኬት ጦርነቱ ገና በመጀመሪያው ቀን በ6 ሰዓታት ውስጥ እንዲወሰን አድርጓል። ምክንያቱም ያለ አየር ኃይል ከለላ በምድር ላይ የሚንቀሳቀሱ ግዙፍ የአረብ ታንኮችና እግረኛ ሰራዊት በሲና በረሃ ሆነ በዌስት ባንክ ኮረብቶች ላይ ከሰማይ ለሚወረወረው የእስራኤል ቦምብ ሰለባ መሆናቸው የማይቀር ነበረ። አረቦቹ ሰማያቸውን አጡ። ምድሪቷም ለቀጣዩ አስፈሪ የምድር ውጊያ ተዘጋጀች። የአየር ላይ ውጊያው ገና በመጀመሪያው ቀን ጠዋት ፍጻሜውን ቢያገኝም በምድር ላይ የሚደረገው እውነተኛና አስከፊ ፍልሚያ ግን ገና መጀመሩ ነበረ። ሰኔ 5 ቀን 1967 ዓ.ም ከሰዓት በኋላ የመካከለኛው ምስራቅ ምድር በታንክ በከባድ መሳሪያዎችና እግረኛ ሰራዊት ጫማዎች ተናወጠች። ጦርነቱ በአንድ ጊዜ እርስ በርሳቸው ሙሉ በሙሉ በተለያዩ ነገር ግን እጅግ በተሳሰሩ 3 ዋና ዋና ግንባሮች ላይ የተቀጣጠለ እሳት ሆነ። እያንዳንዱ ግንባር የራሱ የሆነ መልክዓ ምድራዊ ፈተና፣ የራሱ የሆነ የስትራቴጂያዊ ስሌትና የራሱ የሆነ አሰቃቂ ዋጋ ነበረው። የመጀመሪያው የነበረው የደቡብ ግንባር የሲና በረሃና የታንኮች ፍልሚያ ነው። የመጀመሪያውና ትልቁ ግንባር ሰፊውና አስቸጋሪው የሲና በረሃ ነበር። በዚህ ግንባር ላይ ግብፅ በጀነራል አብዱል መሐሲል ሙርጋት የሚመራ በደንብ የተመሸገና በቁጥር እጅግ የበላይ የሆነ ሰራዊት ነበረ።
እስራኤል ግንባሩን በ3 የታንክ ክፍል ጦር ከፈለችው። ከነዚህ አንዱ በጀነራል አሪያል ሻሎን የሚመራ ነበረ። የእስራኤል ስትራቴጂ የግብፅን ጠንካራ መከላከያ ምሽጎች በጎን በኩል በመዞር መቁረጥና ማተራመስ ነበረ። ሰኔ 5 እና 6 ምሽት የሻሮል ጦር አቡ አጌላ የተሰኘውን የግብፅ ቁልፍና ስልታዊ ምሽግ በተቀናጀ የሌሊት ጥቃት ሰበረው። ይሄ በግብፅ መከላከያ መስመር ላይ ትልቅ ቀዳዳ ፈጠረ። ነገር ግን የዚህ ግንባር ዕጣ ፈንታ ሙሉ በሙሉ የተቀየረው በጦርነቱ ማግስት ሰኔ 6 ቀን ነበረ። በካይሮ የነበሩ የግብፅ ጦር ጠቅላይ አዛዥ ፊልድ ማርሻል አብደልሃኪ ማመር በግንባር ላይ ስለላ እውነተኛና ግልጽ መረጃ ሳይኖራቸውና በድንጋጤ ውስጥ ሆነው መላው የግብፅ ሰራዊት ከሲና በረሃ ወደ ሲዩዝ ቦይ በአስቸኳይ እንዲያፈገፍግ ፍጹም ያልተጠበቀ ትዕዛዝ አስተላለፉ። ይህ ትዕዛዝ ወታደራዊ ስልት ያልተከተለ በመሆኑ በግብፅ ሰራዊት ውስጥ ታላቅ መደናገጥና ውዝግብ ፈጠረ። የተደራጀው የግብፅ መከላከያ ወደ መበታተን ተቀየረ። በመቶዎች የሚቆጠሩ ታንኮችና ወታደራዊ መኪናዎች ጠባብ በሆነው የሲና ሸለቆ በተለይም ሜትላ ፓስ ውስጥ ተጨናንቀው ተዘጋጉ። ይህንን አመቺ አጋጣሚ የተጠቀመው የእስራኤል አየር ኃይል ያለምንም መከላከያ የተጋለጠውን የግብፅን ጦር ከሰማይ ሆነው ለቀናት ያለማቋረጥ ደበደቡት። በሺዎች የሚቆጠሩ የግብፅ ወታደሮች በበረሃው አሸዋ ላይ ሕይወታቸውን አጡ። በመቶዎች የሚቆጠሩ ታንኮች ተማረኩ ወይም ወደ አመድነት ተቀየሩ። በአራተኛው ቀን እስራኤል መላውን የሲና በረሃና የጋዛ ሰርጥን ሙሉ በሙሉ ተቆጣጥራ የሲዩዝ ቦይ ዳርቻ ላይ ደረሰች። ሁለተኛው ግንባር በፖለቲካና በሃይማኖት ረገድ እጅግ ስሱ የነበረውን የምስራቅ ግንባር ነው። ጦርነቱ እንደጀመረ የእስራኤል ጠቅላይ ሚኒስትር ሌዊ አሽኮል የዮርዳኖስ ንጉሥ ሁሴን የተባበሩት መንግስታት በኩል ሚስጥራዊ መልእክት ልከው ነበረ። እስራኤል በዮርዳኖስ ላይ ጥቃት የመሰንዘር እቅድ የላትም፣ ባኮ ከዚህ ጦርነት ይውጡ የሚል መልእክት። ነገር ግን ንጉሥ ሁሴን ይህንን መልእክት ሊሰሙ ፈቃደኛ አልነበሩ። የዮርዳኖስ ከባድ መሳሪያ ምዕራብ ኢየሩሳሌምንና የእስራኤልን የባህር ዳርቻ ከተሞች መደብደብ ጀመሩ። የእስራኤል አጸፋዊ እርምጃ ፈጣንና ከባድ ነበረ። በኮሎኔል ሞታጎር የሚመራው የእስራኤል የፓራሹት ክፍለ ጦር ወደ ኢየሩሳሌም ግንባር ተላከ። እዚህ ግንባር ላይ የተደረገው ውጊያ በታሪክ እጅግ አስቸጋሪው የከተማ ውስጥና የይዞታ ፍልሚያ ነበረ። በተለይም አሙኔሽን ሂል በተባለው ስፍራ በብሪታንያ የተሰለጠነው የዮርዳኖስ አረብ ሌጀንስ ሰራዊት ፍጹም በሆነ ጽናትና ጀግንነት ተከላከሉ። በጠባቡ ቦይና በህንፃዎች ውስጥ በአካል ለአካል የተደረገው ይህ ውጊያ በሁለቱም ወገኖች ላይ እጅግ ከፍተኛ የሰው ሕይወት ዋጋ አስከፈለ። በመጨረሻም ሰኔ 7 ቀን የእስራኤል ጦር የዮርዳኖስን መከላከያ ሰብሮ ወደ ጥንታዊቷ ኢየሩሳሌም ከተማ ኦልድ ሲቲ ገባ። ለ2000 ዓመታት ከይሁዳን እጅ ወጥቶ የነበረው የማልቀሻ ግንብ በኢየሩሳሌም ቁጥጥር ስር መዋሉ ሲታወጅ የጦር ሰራዊት አዛዥና ወታደሮቹ በስሜት ተውጠው ሲያለቅሱ በራዲዮ ተደመጡ። በሚቀጥሉት 2 ቀናት የእስራኤል የጦር መላውን የስዊዝ ባንክ ከተሞች ኬብሮን፣ ናብሎስ፣ ራማና ቤተልሔምን በመቆጣጠር የዮርዳኖስን ሰራዊት ከዮርዳኖስ ወንዝ ማዶ አባረሩት። ሶስተኛው ግንባር ደግሞ የሰሜን ግንባር የጎላን ኮረብቶች ፍጹም ምሽግ መፍረስ ነው። ጦርነቱ ወደ 5ኛው ቀን ሲቃረብ ግብፅና ዮርዳኖስ ሙሉ በሙሉ ተሸንፈው የተኩስ አቁም ስምምነት ተቀብለው ነበረ። የቀረው ግንባር ግን የሰሜኑ የሶሪያ ግንባር ብቻ ነበረ። የሶሪያ ጦር ከባህር ጠለል በላይ በመቶዎች የሚቆጠሩ ሜትሮች ከፍታ ባላቸው የጎላን ኮረብቶች ላይ ተመሽጎ ነበረ። ይህ ስፍራ በኮንክሪት ባንከሮች፣ በፈንጂ ወጥመዶችና በከባድ መሳሪያዎች የተሞላ በመሆኑ በወታደራዊ ሳይንስ ሊደፈር የማይችል የተፈጥሮ ምሽግ ተደርጎ ይቆጠር ነበረ። ሶሪያን ከዚህ ከፍታ ላይ ሆነው ቁልቁለት የእስራኤልን የኪቡትስ የግብርና መንደሮችን ለዓመታት ሲደበድቡ ቆይተዋል። የእስራኤል መከላከያ ሚኒስትር ሞሼ ዳያን ከሶቪየት ኅብረት ጋር ትልቅ የዲፕሎማሲ ግጭት ውስጥ ላለመግባት ሲሉ መጀመሪያ ላይ በሶሪያ ላይ ጥቃት ላለመሰንዘር አንገራግረው ነበረ። ነገር ግን ሰኔ 9 ቀን በሰሜን ድንበር ላይ የሰላማዊ ሕዝቦች ደህንነት ለአንዴና ለመጨረሻ ጊዜ መረጋገጥ አለበት በሚል ውሳኔ ጥቃቱ እንዲጀመር አዘዙ። ሰኔ 9ና 10 የተደረገው የጎላን ውጊያ ፍጹም ለአስጨራሽ ነበረ። የእስራኤል ኢንጂነሪንግ ክፍሎችና የጎላን ብርጌድ እግረኛ ወታደሮች ከላይ ከሶሪያ ምሽግ የሚወርደውን የጥይት ናዳ እየተጋፈጡ ገደላማውን ቁልቁለት ወደ ላይ ተሳቡ። የእስራኤል ቡልዶዘሮች በከባድ መሳሪያ እየተመቱ እንኳን መንገዱን ለታንኮች ለመጥረግ ወደፊት ይገሰግሱ ነበረ። በዚህ ግንባር ላይ
የእስራኤል የስለላ ድርጅት ቀደም ሲል የዘረጋው የሚስጥር መረብ በተለይም ታዋቂው ሰላይ ኤሊ ኮሄል የሶሪያ ምሽጎች ላይ እንዲከተሉ ያደረጋቸው የባህር ዛፍ ምልክቶች የእስራኤል አውሮፕላን ሶሪያን ባንከሮች በትክክለኛው እንዲመቱ ትልቅ እገዛ አድርጎ ነበረ። ከባድና ደም አፋሳሽ ውጊያ ከተካሄደ በኋላ የእስራኤል ጦር የሶሪያን የመጀመሪያ መስመር ምሽግ ሰበረው። ወዲያውኑ በሶሪያ ጦር አመራር ውስጥ ታላቅ ድንጋጤ ተፈጠረ። የደማስቆ ራዲዮ የቁልፍ ከተማዋን ቁጥሯን መውደቅ ያለ ጊዜው በማወጁ ቀሪውን የሶሪያ ሰራዊት መከበቡን ሰግቶ ምሽጉን ጥሎ ወደ ዋናዋ ከተማዋ ደማስቆ አቅጣጫ ሸሸ። ሰኔ 10 ቀን ከሰዓት በኋላ የእስራኤል ጦር ጎላን ኮረብቶችን ሙሉ በሙሉ ተቆጣጠረ። በ6 ቀን ውስጥ በ3 ግንባሮች የተቀጣጠለው እሳት በታሪክ ታይቶ በማይታወቅ ፍጥነት የእስራኤልን ፍጹም ወታደራዊ የበላይነት በማረጋገጥ ተጠናቀቀ። ጦርነቱ በ6 ቀናት ውስጥ ፍጻሜውን ቢያገኝም ለብዙዎች ፈጣን ቢመስልም በግንባር ቀደምትነት ለነበሩት ወታደሮች ግን እያንዳንዱ ሰዓት እንደ ዘመን የረዘመ ሲሆን ነበረ። ጦርነቱ በሁለቱም ወገኖች ላይ የደቀነው አስቸጋሪ ሁኔታና የፈጠረው የስነ ልቦና ጫና እና ውጥረት እጅግ አሳማሚ ነበረ። እስቲ አሁን ደግሞ በሁለቱም ወገኖች የተፈጠረውን ችግር የስነ ልቦናና ጉዳቱን በሙላ እንመልከት። በእስራኤል በኩል ትልቁ ፈተና የሰው ኃይል እጥረትና ፍጹም የሆነ የአካልና የአእምሮ ዝለት ነበረ። አገሪቱ ያሰለፈችው ሰራዊት አነስተኛ በመሆኑ ወታደሮቹ በየጊዜው እየቀያየሩ ማሳረፉ ፍጹም የማይታሰብ ነበረ። ብዙዎቹ ወታደሮችና የታንክ አሽከርካሪዎች ለ72 እና ለ96 ሰዓታት ያህል ያለምንም እንቅልፍ በደቂቃዎች እረፍት ብቻ እንዲዋጉ ተገደዱ። እንቅልፍ ማጣት ስሜታቸው ወታደሮቹ በከፍተኛ ስቃይ ውስጥ ሆነው አታ መሰባቸውን ቀጠሉ። ከዚህ በላይ በኢየሩሳሌም የተካሄደው የጎዳና ላይ ውጊያ ለእስራኤል ሰራዊት ትልቅ የስነ ልቦና ጠባሳ ጥሏል። ከፍተኛ በሆነው ሜዳ ላይ እንደሚደረግ ውጊያ ሳይሆን በከተማ ውስጥ የሚደረግ ፍልሚያ እያንዳንዱን ቤት፣ ፎቅና ጠባብ መተላለፊያ ወደ ገዳይ ወጥመዶች ይቀይረዋል። የዮርዳኖስ ስናይፐሮች የሚሰነዘሩት ድንገተኛ ጥቃት፣ ከማይታሰቡ ምሽጎች የሚወረወሩ የእጅ ቦምቦች ውጥረቱን እጅግ አስቸጋሪና አሰቃቂ አድርገዋቸው ነበረ። እስራኤል ኢየሩሳሌምን ለመቆጣጠር የከፈተችው የሰው ሕይወት ዋጋ ከአጠቃላይ የጦርነት መስዋዕትነት ውስጥ ትልቁን ድርሻ ይይዛል። ነገር ግን ለአረቦች በግብፅ እግረኛ ሰራዊት ላይ የደረሰው መከራ ወታደራዊ ታሪክ ሊዘነጋው የማይችል ታላቅ ሰብአዊ አደጋ ነበረ። የግብፅ ከፍተኛ እዝ ያለምንም ስሌታዊ ቅድመ ተከተል በድንገት ያስተላለፈው የኋላ ማፈግፈግ ትዕዛዝ በሺህ የሚቆጠሩ ሰራዊት የእዝ ሰንሰለቶችን በሙላ መስዋዕትነት አስከፍሏል። የመገናኛ ራዲዮዎች ተቋረጡ፣ አቅራቦቶች ቆሙ። ከዛም የከፋው ወታደሮቹ መሪዎቻቸው ጥለዋቸው እንደኮበለሉ ተረዱ። በሲና በረሃ የነበረው የሙቀት መጠን ከ40 ዲግሪ ሴልሺየስ በላይ ነበረ ሲሆን ወታደሮቹ ያለምንም ውሃ፣ ምግብና ኮምፓስ በታላቁ በረሃ መሃል እንዲባዝኑ ተፈረደባቸው። በሺዎች የሚቆጠሩ የግብፅ ወታደሮች በከፍተኛ ውሃ ጥም ምክንያት በአሸዋ ላይ እየወደቁ ሕይወታቸው አለፈ። በበረሃ ከፍተኛ ሙቀት የተነሳ እግራቸው የበሰበሰባቸው ወታደሮች በፍጥነት ለመጓዝ ሲሉ ወታደራዊ ጫማዎቻቸውን አውልቀው በባዶ እግራቸው በሚነደው አሸዋ ላይ ለመራመድ ሞክረዋል። ይህ አሳዛኝ ትዕይንት በወቅቱ የተመለከቱ ታዛቢዎች የበረሃው መንገድ የወታደር ጫማ መቃብር መስሎ ነበር ይላሉ። የበለጠ አስከፊው ነገር ደግሞ እነዚህ ያለ አመራር ያለ ውሃ በበረሃው ላይ የሚንከራተቱት እግረኛ ወታደሮች ፍጹም የአየር የበላይነት በነበረው የእስራኤል ጀት የአየር ላይ ጥቃት በቀላሉ ሰለባ መሆናቸው ነበረ። መጠለያ ወይም መደበቂያ ባለመኖሩ የቦምብ ናዳ ወረደባቸው። በሌላኛው በሰሜን ግንባር ላይ በጎላን ኮረብቶች ላይ ደግሞ የነበረው እውነት ተመሳሳይ ነበረ። የሶሪያ ወታደሮች በኮንክሪት ምሽጎች ውስጥ ሆነው እስከ መጨረሻው የጥይት ፍሬ ድረስ በጽናት ለመዋጋት ቢሞክሩም የደማስቆ ፖለቲከኞችና ከፍተኛ መኮንኖች ግን ግንባሩን ቀድመው ጥለው በመሸሽ ሰራዊቱን ያለምንም መረጃ በተኑት። የታሪክ ምሁራን እንደሚያረጋግጡት ከሆነ በአረብ አገር በኩል የደረሰው ታላቅ እልቂት የወታደሮች የመዋጋት አቅም ማነስ ሳይሆን የከፍተኛ አመራሮች ወታደራዊ ስልት መበላሸት፣ የፖለቲካ ፕሮፓጋንዳና የሕዝብ መዋቅር መበታተን የወለደው ሥራ ነው ይሉታል።
ጦርነቱ ፍጹም ጭካኔ የተሞላው ነበረ። በጥቂት ቀናት ውስጥ በ10 ሺህ የሚቆጠሩ ወጣቶች የአይሁድ፣ የግብፅ፣ የሶርያና የዮርዳኖስ ልጆች የፖለቲካው ውጥረት በወለደው እቶን እሳት ውስጥ ተቃጥለዋል። ጦርነቱ ማብቂያ ላይ ሲቃረብ የግንባሩ የነበረው ታንኮችና ምሽጎች የድል ምልክት ሳይሆን የሰው ልጅ እልቂት ምስክር የሆነው ግዙፍ መቃብሮች መስለው ታዩ። ሰኔ 10 ቀን 1967 ዓ.ም በተባበሩት መንግስታት ድርጅት የካቢኔ አዳራሽ ውስጥ በተደረገው ከፍተኛ የዲፕሎማሲ ጫናና ግፊት በመጨረሻም በሁሉም ግንባሮች ላይ የተኩስ አቁም ስምምነት ተፈራረሙ። የባሩድ ጭስ ሲበተንና የከባባድ መሳሪያዎች ድምፅ ጸጥ ሲል መላው ዓለም በድንጋጤ ወደ መካከለኛው ምስራቅ ተመለከተ። በ6 ቀን ውስጥ ብቻ ቀጠናው ለአንዴና ለመጨረሻ ጊዜ ፍጹም ተቀይሮ አረፈው። በሰው ልጅ ታሪክ ውስጥ በአጭር ጊዜ ውስጥ እጅግ ግዙፍ የሆነ ኃይል ሚዛን ሽግግር የተመዘገበበት ክስተት ሆነ። የጦርነቱ ትልቁ ውጤት መሬት ላይ የታየ የጂኦግራፊ ለውጥ ነበረ። እስራኤል ከጦርነቱ በፊት ከነበራት ይልቅ በ3 እጥፍ የሚበልጥ ሰፊ መሬት ተቆጣጠረች። የግብፅ የሲና በረሃና የጋዛ ሰርጥን፣ የዮርዳኖስ ዌስት ባንክ፣ ምስራቅ ኢየሩሳሌምና የሶርያን የጎላን ኮረብቶች ሙሉ በሙሉ በእጁ አስገባች። ይህ ውጤት በሁለቱ ወገኖች ላይ ፍጹም ተቃራኒ የሆነ የታሪክ ጠባሳና የስነ ልቦና ጫናዎችን አሳልፏል። ለእስራኤል ይህ ድል የህልውና ማረጋገጫ፣ ታላቅ ብሔራዊ ኩራትና ለዘመናት ሲመኙት የነበረውን ያሳኩበት ታምራዊ ቀን ሲሉ ጠሩትኝ። ለአረብ አገራት ይህ ክስተት አልናክስ ወይም ታላቅ ውርደት ተብሎ በታሪካቸው ጥቁር ጠባሳ ጥሎ አለፈ። የግብፁ ፕሬዝዳንት ገማል አብዱ ናስር በደረሰው ታላቅ ወታደራዊ ውድመት የተነሳ ጥፋቱን በሙሉ በራሳቸው ላይ በመውሰድ በቴሌቪዥን ቀርበው ከስልጣናቸው መልቀቃቸውን አወጁ። ነገር ግን በሚሊዮን የሚቆጠሩ የግብፅ ሕዝብ ወደ አደባባይ በመውጣት አትልቀቅብን ብለው በማልቀሳቸው ፕሬዝዳንቱ ገማል አብዱ ናስር ስልጣናቸውን ቀጠሉ። ታሪኩ ወደፊት መጓዙን አላቆመም። ከዓመታት በኋላ በ1937ቱ የኪፑር ጦርነት ማግስት ግብፅ እና እስራኤል እንደ አውሮፓውያን አቆጣጠር በ1979 ታሪካዊውን የካምፕ ዴቪድ የሰላም ስምምነት ተፈራረሙ። በዚህም ስምምነት እስራኤል ሰፊውን የሲና በረሃ ለግብፅ በሰላም ለመመለስ ስትስማማ፣ ግብፅ ደግሞ እስራኤልን እንደ ሀገር በይፋ የተቀበለች የመጀመሪያው የአረብ ሀገር ሆነች። ነገር ግን በዚህ በ6 ቀን ጦርነት ውስጥ የተቀጣጠለው እምቅ እሳት ሙሉ በሙሉ ሊጠፋ አልቻለም። በሚቀጥለው ፕሮግራም እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።